ሰላም የቻናላችን ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። እንግዲህ በዛሬ ቪዲዮ ለየት ያለ ርዕሰ ጉዳይ ይዤላችሁ ቀርቤያለሁ። ከኢፋቦሩ አርፈን ወሊሶ ሰከንዳሪ ስኩል ፈርስት ሴሚስተር ፊዚክስ 2016 11ኛ ክፍል ተማሪዎች የተፈተኑትን ፋይናል ኤግዛማቸውን ይዤ ቀርቤያለሁ። እንግዲህ ይህን ጥያቄ አብረን የምንሰራ ይሆናል። ቀጥታ ወደ ቪዲዮ የምገባ ይሆናል ማለት ነው። የመጀመሪያው ጥያቄ የሚለው ከ1 እስከ 10 የተጠየቀው ጥያቄ ትሩ ፎልስ ነው። በዚህ ጥያቄ ውስጥ ቢያንስ ግሬድ 11 2016 የተፈተነው ፊዚክስ ኤግዛም 7 ጥያቄዎችን ያካተተ ነው። እንግዲህ በዛሬው ቪዲዮ ላይ ከ1 እስከ 25 ያሉትን ጥያቄዎች አብረን የምናይ ይሆናል። ወደ ጥያቄው የምንገባ ይሆናል ማለት ነው። የመጀመሪያው ጥያቄ ምንድነው የሚለው the dot product of the vector is always vector ነው የሚለው true or false ነው። እንግዲህ ጥያቄውን እኔ ሰራላችሁ ከመስራቴ በፊት ለእናንተም እየሞከራችሁ መሄድ መቻል አለባችሁ። the dot product of vector two vectors is always vector ነው የሚለው መልሳችን false ነው። መልሳችን false ነው ምክንያቱም always ሳይሆን usually ቢሆን ኖሮ ተመራጭ ነበረ። ምክንያቱም ዶት ፕሮዳክት ሁለት ዶት ፕሮዳክት የሆኑ ቬክተር ኳንቲቲዎችን ፊዚካል ኳንቲቲዎችን በመንወስድበት ሰዓት ወርክ ኤንድ ፎርስ ማለት ነው። እንደሚታወቀው ወርክ የምናገኝበት ፎርሙላ ፎርስ ታይም ዶት ዲስፕሌስሜንት ነው። ሁለቱም ቬክተር ናቸው። ግን የሁለቱ ዶት ፕሮዳክት ማን ይሰጠን? ስኬለር ኳንቲቲ የሆነውን ወርክ ነው። ፎርስ በመናይበት ሰዓትም ደግሞ ፎርስ the dot product of mass times acceleration ነው። ግን ሁለቱም በመናይበት ሰዓት ማስ ታይምስ acceleration የሚሰጠን ፎርስ ቬክተር ነው ማለት ነው። ስለዚህ the dot product of two vector በሚልበት ሰዓት the dot product of two vector is always vector. the answer is false ይሆናል ማለት ነው። usually ቢሆን ኖሮ ትክክል ይሆን ነበር። ነገር ግን ይሄን ስቴትመንት ፎርስ የሚያደርገው always የምትለዋ ወርድ ናት ማለት ነው። ወደ ሁለተኛው ጥያቄ በምንገባበት ሰዓት global warming is decrease in earth's temperature and it is impacts on earth's climate ነው የሚለው የግሎባል ዋርሚንግ is decrease global warming decrease በሚሆንበት ሰዓት earth's temperature decrease in air temperature ይላል። earth's temperature ይሄም ፎርስ ነው። ፎርስ የሚያደርግበት ዋነኛ ምክንያት ደግሞ ግሎባል ዋርሚንግ is decrease ሳይሆን earth's temperature decrease ሳይሆን increase ነው የሚያደርገው። ግሎባል ዋርሚንግ increase ነው የሚያደርገው earth's temperature እንጂ decrease አያደርግም። በዚህ ምክንያት ዲክሪዝ ሳይሆን ኢንክሪዝ ቢሆን ኖሮ ስቴትመንታችን ትሩ ይሆን ነበር። በዚህ ዲክሪዝ በሚለው ወርድ አማካኝነት ፎርስ ይሆናል ማለት ነው። ወደ ሁለተኛው ጥያቄ በመጣበት ሰዓት ሁለተኛው ጥያቄ ምንድነው የሚለው in parallelogram method of addition of two vector is jointed tail to tail ያ ይሄ ትክክል ነው። tail to tail ነው join የሚሆነው in parallelogram addition of vector ለምሳሌ ሁለት ቬክተሮችን እንውሰድ vector A and vector B በመንወስድበት ሰዓት ሁለቱን ጆይን ያርጋቸው tail to tail vector A ይሄ ቢሆን vector B ይሄ ቢሆን vector B tail to tail ነው የተገናኙት። ሪዛልታንት ቬክተራችን ደግሞ ምንድነው የሚለው the diagonal of the two initial point ይሆናል ማለት ነው። the diagonal of the two ኢኒሻል ፖይንት ይሆናል። ይሄ ሪዛልታችን ነው። A plus ቬክተር B ይሆናል ማለት ነው። ስለዚህ ፓራሌሎግራም ሜትድ ቴል ቱ ቴል አዲሽን ኦፍ ቬክተር ነው የሚያሳየኝ ማለት ነው። ስለዚህ ትሩ ይሆንልኛል ማለት ነው። አራተኛ ጥያቄ በመናይድበት ሰዓት ደግሞ an object at terminal velocity has zero acceleration ይላል። an object at terminal velocity has zero acceleration ይለኛል። ይሄ ትሩ ይሆናል ማለት ነው። at terminal velocity ቬሎሲቲያችን ዜሮም ስለሚሆን
acceleration because of velocity 0 ይሆናል ማለት ነው። አምስተኛው ጥያቄ በምንሄድበት ሰዓት subtracting vector is the same as adding a vector of the same magnitude and the same direction ይላል። subtraction of the vector adding a vector of the same magnitude and the same direction ይሄ ፎርስ ነው። subtraction of vector በምናይበት ሰዓት subtraction of vector ለምሳሌ በማግኒቲዩድ ደረጃ ያ ትክክል ሊሆኑ ይችላሉ። ለምሳሌ collinear vector parallel or anti parallel ሊሆኑ ይችላሉ። እንደሚታወቀው collinear vector in the same line ነው ላይን የሚያደርጉት። ይሄ ቬክተር a በሚሆንበት ሰዓት ይሄ ደግሞ ቬክተር b ሊሆን ይችላል። እንዲሁም ማግኒቲዩዳቸው እንኳን ኢኳል ነው ብንል ሁሉ ጊዜ ዳይሬክሽናቸው ኢኳል አይሆንም። ዳይሬክሽኑ በዚህ በኩል አድርገውና ቬክተር b ይሄኛው በሚው ከሆነ ቬክተር a ደግሞ ዳይሬክሽኑ ወደ ሌፍት ሳይር ሊሆን ይችላል። ስለዚህ ይሄ ማለት a plus minus of b ቬክተር አዲሽን በምንገልጽበት ሰዓት a እና b ምንም ያህል በማግኒቲዩድ ደረጃ እንኳን ኢኳል ቢሆኑም in the direction opposite ናቸው ማለት ነው። a ወይም ደግሞ b አንዱ ለሌላኛው in opposite direction ነው ሊገኙ የሚችሉት ማለት ነው። ስለዚህ እዚህ ጋራ አምስተኛ ጥያቄ ያለን subtracting vector is the same as adding a vector of the same magnitude and the same direction ይላል። no the same direction አይደለም ፎርስ ነው። the same direction ሊሆን አይችልም። ሌላኛው ስድስተኛ ጥያቄ ነው። ስድስተኛ ጥያቄ ምንድነው የሚለው scientific method is systematic procedures to acquire knowledge based on experimental evidence ይላል። ይሄ obvious ነው፣ true ነው። scientific method is systematic procedure to acquire knowledge based on experimental evidence የሚለው ይሄ true ነው። ይሄ ማለት ከግሬድ 11 physics unit 1 physics and human society ከሚለው የወጣ ጥያቄ ነው ማለት ነው። ወደ ሰባተኛው ጥያቄ በመነሄድበት ሰዓት in uniform circular motion the velocity is constant ይላል። ይሄ ፎርስ ነው። the velocity is constant no the velocity is constant ሳይሆን speed ነው constant። velocity vector quantity እንደመሆኑ ምክንያት in time በተባለ ቁጥር ዳይሬክሽኑ ቼንጅ ያደርጋል። ዳይሬክሽኑን ኮንቲኒየስሊ ነው ቼንጅ የሚያደርገው። ስለዚህ ቬሎሲቲ ሳይሆን ኮንስታንታችን ስፒዳችን ነው ኮንስታንታችን። ስለዚህ በዚህ አማካኝነት ፎርስ ይሆናል ማለት ነው። ወደ ስምንተኛ ጥያቄ በመመለስበት ሰዓት ደግሞ if the velocity and acceleration have different sign ይላል then object is slowing down ይላል። slowing down if the velocity and acceleration have different sign ካላቸው አንዱ ፖዚቲቭ ወይም ደግሞ አንዱ ደግሞ ኔጌቲቭ ከሆነ ኦብጀክቱ slowing down ነው ያደረገ ያለው ነው። ይሄ ትሩ ነው። ምክንያቱም አንዱ ኦብጀክት ቬሎሲቲው እየቀነሰ በሚመጣበት ሰዓት አክሰለሬሽናችን ዲሰለሬት ነው የሚያደርገው። ይሄ ማለት አክሰለሬሽናችን in opposite direction to velocity ነው የሚሆነው። በተወሰነች ሰዓት መኪናው ከጊዜ በኋላ ሁሉ ሊቆም ይችላል ማለት ነው። ምክንያቱም ቬሎሲቲው slowing down ነው እየቀነሰ ነው የሚሄድ ያለው through the time ማለት ነው። በዚህ ምክንያት if the velocity and acceleration have different sign then the object is slowing down ይላል ማለት ነው። እዚህ ጋር slowing down የሚሆነው ቬሎሲቲያችን ነው። ማስተዋወስ ያለባችሁ ቬሎሲቲያችን ነው slowing down የሚሆነው። ሌላው ዘጠነኛ ጥያቄ ምንድነው የሚለው 1 ኒውተን is equal to 1 kilogram times meter per second ይላል። ይሄ ትክክል የሆነ ነገር ነው። ይሄ ማለት ምን ማለት ነው? ፎርስ ቅድም እንዳየነው ፎርስ ማለት ማስ ታይምስ አክሰለሬሽን ነው። የፎርስ ዩኒታችን ኒውተን ነው። 1 ኒውተን is equal to ማሳችን የማስ ኪሎ ግራም ነው ታይምስ የአክሰለሬሽን ሳይሆን ደግሞ ሜትር ፐር ሰከንድ ስኩዌር ይሆናል ማለት ነው። ስለዚህ በዚህ ምክንያት ትሩ ይሆንልናል ማለት ነው። ይሄ ትሩ ነው። አስረኛ ጥያቄ በመናይበት ሰዓት resolution vector is a producer of splitting a vector into
2 ኮምፖነንት ይላል ያ ትሩ ሪዞሉሽን ቬክተር ማለት አንድ ቬክተርን ሁለት ቦታ መክፈል ማለት ነው ስፕሊት ማድረግ ነው ይሄ ማለት x እና y ኮምፖነንት አድርጎ መክፈል ማለት ነው x and y ኮምፖነንት አድርጎ into 2 ኮምፖነንት ስፕሊት ማድረግ ሪዞሉሽን ኦፍ ቬክተር ይባላል ማለት ነው ወደ መልቲፕል ቹዝ በመንመጣበት ሰዓት 11ኛው ጥያቄ ምንድነው የሚለን the scalar products will have minimum value at what angle ይላል minimum value scalar product ለምሳሌ scalar product የሁለት ፕሮዳክቶችን በመንወስድበት ሰዓት scalar product በመንወስድበት ሰዓት እንሰድና a dot b cos of theta when cos of theta ወይም ቴታችን 90 ዲግሪ በሚሆንበት ሰዓት the dot product is minimum ነው የሚሆነው ምክንያቱም cos of 90 degree is equal to 0 ስለሆነ ሚኒመም ያደርግብናል ዶት ፕሮዳክታችን ቴታችን ደግሞ equal to 0 ዲግሪ በሚሆንበት ሰዓት ማክሲመም ይሆናል ይሄ ማለት cos of 0 degree is equal to 1 ስለሚሆንልን ማለት ነው 1 ስለሚሰጠን በዚህ ምክንያት ሚኒመም ቫልዩ ነው የተጠየቅነው ሚኒመም ቫልዩ የሚሆነው at angle of 90 degree ይሆናል ማለት ነው at 90 degree ላይ ይሆናል 12ኛ ጥያቄ an object in free fall ይላል an object is in free fall a experience no air resistance b undergoes downward acceleration c has acceleration with the magnitude of 9.81 meter per second earth surface d all of above ይላል d the correct answer ይሆናል an object in free fall በሚሆንበት ሰዓት air resistance neglect ነው የምናደርገው consider አናደርግም air resistance እንዲሁም ደግሞ acceleration due to gravity downward ነው እንዲሁም ደግሞ acceleration with magnitude 9.81 meter per second near air surface ይሆንልናል ማለት ነው በዚህ መልኩ ትክክለኛው መልሳችን ዲ ይሆናል ማለት ነው ሌላኛው ደግሞ 13ኛ ጥያቄ ነው 13ኛ ጥያቄ which one of the following is scalar quantity ነው scalar quantity የትኛው ነው ይላል a power b force c velocity d momentum ይላል a is power is scalar quantity ይሆናል ማለት ነው 14ኛ ጥያቄ ደግሞ ምንድነው እየጠየቀኝ ያለው a car accelerates uniformly from rest ይላል from rest ማለት initial velocity 0 ነው ማለት ነው and to speed of 25 meter per second in 5 seconds what is the acceleration of the car the acceleration of car የተሰጠን እንግዲህ 25 meter per second ፋይናላችን ነው initial velocity 0 meter per second ነው እንዲሁም ደግሞ ፋይናል ቬሎሲቲያችን 25 meter per second ነው ታይም 5 ሰከንድ ነው ታይማችን 5 ሰከንድ ነው ስለዚህ እየተጠየቅን ያለነው acceleration ነው acceleration ምን ይሆናል acceleration ማለት ነው acceleration change in velocity over change time rate of change of time ማለት ነው ስለዚህ ቬሎሲቲያችን ፋይናላችን 25 ነው 25 meter per second minus 0 meter per second divided by 5 second acceleration is equal to 5 meter per second square ይሆናል ማለት ነው በዚሁ መልኩ በቀላሉ መስራት ትችላላችሁ ማለት ነው 5 meter per second የት ነው ያለው b ላይ አለ ማለት ነው b ላይ አለ ሌላኛው ደግሞ which one of the following is equal to pi over 4 rad ይላል በሪቮሉሽን በዲግሪ ነው የተሰጠን ምርጫውን በመታዩበት ሰዓት ማለት ነው ስለዚህ እንደዚህ አይነት ጥያቄ በሚያጋጥማችሁ በሰዓት ግዴታ ወደ ሁለቱ መቀየር መቻል አለባችሁ ግዴታ ወደ ሁለቱ መቀየር አለባችሁ ይሄ ማለት ምን ማለት ነው 1 ሪቮሉሽን ከ360 ዲግሪ ጋር እኩል ነው እንዲሁም ደግሞ 2 ፓይ ራድ ጋራ እኩል ነው
ስለዚህ ቺኛዋን ተጠቅመን ማየት እንችላለን። የተሰጠን ፓይ ኦቨር 4 ራድ ነው። እስቲ የኛው ወደ ዲግሪ እንቀይረው። ወደ ዲግሪ በምንቀይርበት ሰዓት 2 ፓይ ከ360 ዲግሪ ጋር እኩል ከሆነ ፓይ ኦቨር 4 ደግሞ ከስንት ዲግሪ ጋር እኩል ይሆናል? ክሮስ በምናደርግበት ሰዓት ፓይ ኦቨር 4 ታይምስ 360 ዲግሪ ሲካፈል 2 ፓይ አግርታችሁ በምትሰሩበት ሰዓት ላይ ፓይን በፓይ አጥፉ። ፓይ በፓይ አጥፉ። 2 ታይምስ 4 ስንት ይሆናል? 2 ታይምስ 4 is equal to እዚህ ጋር ቀላል በሆነ መንገድ ማየት ይችላል። በራዲያን የተሰጠን ወደ ዲግሪ ለመቀየር ምንድነው የምናደርገው? በራዲያን የተሰጠን ወደ ዲግሪ ለመቀየር ራዲያን ዲግሪ የተሰጠን ወደ ዲግሪ ለመቀየር ስለምንፈልግ ዲግሪ is equal to 180 ዲግሪ ኦቨር ፓይ ታይምስ ራዲያን ይሆናል ማለት ነው። በዚህ ፎርሙላ ተጠቅመን መስራት እንችላለን። 180 ዲግሪ ኦቨር ፓይ ታይምስ ፓይ ኦቨር 4 ራዲያን በምናደርግበት ሰዓት ፓይ በፓይ ጠፋል። በ2 4 በ2 2 ነው። 180 በ2 90 አሁንም በ2 1 190 በ2 ዲግሪያችን ስንት ይሆናል? ቴታችን 45 ዲግሪ ይሆናል። 45 ዲግሪ በምታዩበት ሰዓት ቹዝ ውስጥ የለም 45 ዲግሪ ቹዝ ውስጥ የለም። ስለዚህ አሁን ደግሞ ወደ ሪቮሉሽን የምንቀይረው ነው። ወደ ሪቮሉሽን እንቀይረው። ወደ ሪቮሉሽን በምንቀይርበት ሰዓት ፓይ ኦቨር 4 ከ45 ዲግሪ ጋር እኩል ነው ወደ ዲግሪ ሲቀየር። ስለዚህ በቀላሉ በዲግሪ እንስራው። 360 ዲግሪ ከ2 ሪቮሉሽን ጋር ወይ 2 ፓይ ጋር እኩል ከሆነ 45 ዲግሪ is equal to how much የሚለውን እንሰራለን። 45 ዲግሪ ታይምስ 2 ፓይ ኦቨር 3 እዚህ ጋር 2 ፓይ ሳይሆን ሪቮሉሽን 1 ሪቮሉሽን ከ1 ሪቮሉሽን ወደ ሪቮሉሽን ስለምፈልግ እዚህ ጋር አስተካክሉ ከይቅርታ ጋር ሪቮሉሽን ነው የሚሆነው 360 ዲግሪ። ይሄን በምትሰሩበት ሰዓት 0.125 ሪቮሉሽን ይመጣላችኋል ማለት ነው። ካልኩሌሽን ተጠቅማችሁ ማስተያየት ትችላላችሁ። ይሄ ትክክለኛው መልስ የቱ ጋር ነው ያለው? ኤ ላይ። ስለዚህ ኤ is the correct answer ይሆናል ማለት ነው። 16ኛው ጥያቄ ላይ ደርሰናል። እንግዲህ 16ኛው ጥያቄ ምንድነው የሚለኝ? which one of the following is change in uniform circular motion? በዩኒፎርም ሰርኩላር ሞሽን ላይ ቼንጅ የሚያደርገው የትኛው ነው? ቅድም አውርተንበታል። ቬሎሲቲ ይሆናል ማለት ነው። ቬሎሲቲ ይሆናል። እሺ ወደ 17ኛው ጥያቄ በመንመጣበት ሰዓት ላይ ምንድነው 17ኛው ጥያቄ ላይ if two vectors representing the same quantity having the same magnitude and the same direction is called equal vector? ይሄ ኦብቪየስ ነው። ኢኳል ቬክተር ይሆናል ማለት ነው። 18ኛው ጥያቄ በመናየድበት ሰዓት ደግሞ if vector a and then vector a ሰጥቶናል in terms of unit vector 3i in the I direction plus 4 in the j direction when what is the magnitude of vector a ተባለው። magnitude of vector a በምንሰራበት ሰዓት ምንድነው የሚሆነው? magnitude of vector a under radical x in the I direction square plus y in the j direction square ይሰጡን ማናቸው? 5 እና 4 እና 3 ናቸው። 3 square plus 4 square 3 square 9 plus 4 square 16
ሰም በተመታረጉ በመደመሩበት ሰዓት 25 ይሆናል። 25 አንድ ራዲካል ሲወጣ 5 ይሆናል ማለት ነው። በቀላሉ እንደዚህ መስራት ትችላላችሁ። 5 የቱ ጋር ነው ያለው? 5a ጋራ 5 አለ ማለት ነው። እንግዲህ ውድ ቻናላችን ቤተሰቦች ለዛሬ እስከ 25ኛው ጥያቄ አብረን እንሄዳለን ብዬ ነበረ፣ ግን ከሰዓት አንፃር እስከ የቀሩትን ማለትም ከ18 እስከ 19 ጀምሮ ያሉትን ጥያቄዎች በሌሎች ቪዲዮ አብረን የምናይ ይሆናል። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ መልካም ቆዩ።